በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በመላው ዓለም ሆናችሁ ይህንን በየዕለቱ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ የእግዚአብሔርን ቃል ለማንበብ ይህንን ፕሮግራም የምትከታተሉ እግዚአብሔር በፍቅሩና በምሕረቱ የጠራችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ዛሬም እንደገና በቃሉ ዙሪያ ስለሰበሰበን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ብዙ ጩኸት፣ ብዙ ጥድፊያ፣ ብዙ ሩጫ ባለበት በዚህ ዓለም ላይ የእግዚአብሔርን ቃል ዕለት ዕለት እንድንሰማ ዕለት ዕለት ቃሉን እንድናሰላስል እንደ ቤሪያ ሰዎች ልባችንን አስፍተን ምን ይሆን ብለን የእግዚአብሔርን ፈቃዱን ከቃሉ ውስጥ እንድንፈልግ አምላካችን እየረዳን እያገዘን ለዚህ ስላበቃን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እንግዲህ ምናልባት ለመጀመሪያ ጊዜ ወደዚህ ፕሮግራም የመጣችሁ ካላችሁ ይህ ፕሮግራም በየዕለቱ የእግዚአብሔርን ቃል የምናነብበት ነው። በየዕለቱ የእግዚአብሔርን ቃል የምናነብበት ነው። እግዚአብሔር ረድቶን አሁን ኦሪት ዘፍጥረት ምዕራፍ 28 ላይ ደርሰናል። ዛሬ ምዕራፍ 28ን እናነባለን። እንግዲህ ዋናው ነገር ምንድነው? ቃሉን እንድናሰላስለው። ይሄ ለኢንፎርሜሽን አይደለም፣ ነገር ግን ሕይወት እንዲሆነን እንድንበላው ቃሉን ብላው ብሎ ለነቢያቱ እንደተናገረው እግዚአብሔር አምላካችን ቃሉን እንድንበላው ቃሉን እንድናሰላስለው እንደገናም ደግሞ ጸሎታችንና የዕለት ተዕለት ተግባራችን ከእግዚአብሔር ፈቃድ ከተገለጠው በቃሉ ላይ ከተገለጠው ከእግዚአብሔር ፈቃድ በእግዚአብሔር ፈቃድ ላይ ተመስርተን እንዲሆን ነው እና እንግዲህ እግዚአብሔር ይርዳን። ባለፈው በምዕራፍ 27 ላይ እጅግ በጣም አስደናቂ የሆነ ታሪክ አይተን ነበረ። ስለ ይስሐቅ፣ ስለ ርብቃ፣ ስለ ኤሳውና ስለ ያዕቆብ ተመልክተን ነበር። እንዴት የሕይወታችን ምርጫዎች አንዳንድ ጊዜ ወደ አላስፈላጊ አቅጣጫ እንዴት እንደሚመሩን እንደዚሁም ደግሞ በተለይ ደግሞ እግዚአብሔር የሰጠንን በረከት ማቃለል ምን አይነት ችግር እንደሚያመጣ በዚያ ውስጥ ተመልክተናል፣ አይተናል። ዛሬ ያንን ተከትለን ነው እንግዲህ የምንሄደው። ምናልባት ምዕራፍ 27 መጨረሻ ላይ አይታችሁ ከሆነ ርብቃ ቶሎ ከዚያ አካባቢ ያዕቆብ እንዲሄድ መክራዋለች። ምክንያቱም ኤሳው በያዕቆብ መባረክ በጣም ተናዶ ገለዋለሁ ብሎ ስለነበር ያዕቆብ ሕይወቱን ለማትረፍ ከዛ አካባቢ መሄድ ነበረበት። ነገር ግን ከዚህ በፊትም እንዳልነው በእኛ ድካም እንኳን ሳይቀር ያው ዋጋ ያስከፍለናል የተሳሳትንባቸው የሕይወት እርምጃዎች፣ ግን እግዚአብሔር ይቅር ይለናል። እግዚአብሔር ያንን ወደ መልካም ይለውጣል። እኛ የእግዚአብሔርን ፈቃድ ለማድረግ በሞከርን ቁጥር ማለት ነው፣ የእግዚአብሔርን ሐሳብ ለመከተል በፈለግን ቁጥር እግዚአብሔር ያንን አስቸጋሪ የሆነውን ነገር ወደ መልካም ነገር መለወጥ የሚችል አምላክ ነው። ዛሬ የምንመለከተውና የምናየው ያንን ይሆናል። እንግዲህ ቃሉን አብረን እናነበዋለን። የእግዚአብሔር ቃል ለእናንተ ያስተማራችሁን ምን አይነት ምክር፣ ምን አይነት ተግሳጽ፣ ምን አይነት ወቀሳ፣ ምን አይነትስ ደግሞ የልብ ደስታና ተስፋ እንደሰጣችሁ በኮሜንት መስጫችሁም ላይ እንድትገልጡልን በእግዚአብሔር ስም እናሳስባችኋለን። እንደዚሁም ደግሞ የእግዚአብሔርን ቃል እንዲያነቡ የእግዚአብሔርን ቃል እንዲመለከቱ የምትመኟቸው ወንድሞቻችን እህቶቻችን ካሉም ለነሱ ይህንን ፕሮግራም እንድትጋብዟቸው በእግዚአብሔር ስም አሳስባችኋለሁ። ቃሉን አሁን አብረን እናነባለን። ኦሪት ዘፍጥረት ምዕራፍ 28። ይስሐቅም ያዕቆብን ጠራው፣ ባረከውም፣ እንዲህ ብሎም አዘዘው፣ ከከናውያን ሴቶች ልጆች ሚስትን አታግባ። ተነሳና ወደ እናትህ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ። ከዚያም ከእናትህ ወንድም ከላባ ሴቶች ልጆች ሚስትን አግባ። ሁሉን የሚችል አምላክም ለብዙ ሕዝብ ጉባኤ እንድትሆን ይባርክህ፣ ያፍራህ፣ ያብዛህ። ስደተኛ ሆነህ የተቀመጥክባትን እግዚአብሔርም ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ላንተ ይስጥህ፣ ለዘርህም እንዲሁ እንዳንተ። ይስሐቅም ያዕቆብን ሰደደው፣ እርሱም
የያዕቆብና የኤሳው እናት የርብቃ ወንድም የሚሆን የሶርያዊ ባቱኤል ልጅ ላባ ወዳለበት ወደ ሁለቱ ወንዞች መካከል ሄደ። ኤሳውም ይስሐቅ ያዕቆብ እንደባረከው ባየ ጊዜ ከዚያም ሚስትን ያገባ ዘንድ ወደ ሁለት ወንዞች መካከል እንደሰደደው በባረከውም ጊዜ ከከነዓን ሴቶች ልጆች ሚስትን አታግባ ብሎ እንዳዘዘው ያዕቆብም የአባቱንና የእናቱን ቃል ሰምቶ ወደ ሁለቱ ወንዞች መካከል እንደሄደ የከነዓናውያንም ሴቶች ልጆች በአባቱ በይስሐቅ ፊት የተጠሉ እንደሆኑ ኤሳው ባየ ጊዜ ኤሳው ወደ እስማኤል ሄደ። ማዕሌትንም በፊት ካሉት ሚስቶቹ ጋር ሚስት ትሆነው ዘንድ አገባ። እርሷም የአብርሃም ልጅ የሆነ የእስማኤል ልጅና የነባዮት እህት ናት። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሙበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ካንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ፣ ወደዚህችም ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። ያዕቆብም ማልዶ ተነሣ፣ ተንተርሶት የነበረውንም ድንጋይ ወስዶ ሐውልትን አድርጎ አቆመው፣ በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበረ። ያዕቆብም እንዲህ ብሎ ስእለት ተሳለ፣ እግዚአብሔር ከኔ ጋር ቢሆን በሚሄድባትም በዚች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ፣ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ላንተ ከ10 እጅ አንዱን እሰጣለሁ። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። እጅግ በጣም የሚያስገርምና የሚያስደንቅ ንባብ ነው የምንመለከተው የምናየው። ለእኔና ለእናንተ ለሕይወታችን ለኑሯችን ብዙ ትምህርት የምናገኝበት ኃይለ ቃል ነው በዚህ ምዕራፍ ውስጥ የሚገኘው። እንግዲህ ከዚህ በፊት እንዳያችሁት ያዕቆብ የኤሳውን በረከት ተቀብሏል። ምክንያቱም ኤሳው በመጀመሪያ በምስር ወጥ በረከቱን ሸጦ ነበረ፣ ብኩርናውን ሸጦ ነበረ። ያዕቆብ ደግሞ እንደገና በማታለል በአቋራጭ መንገድ ያንን በረከት ለማግኘት ፈለገ። ስለዚህ ዋጋ አሁን እየከፈለ ነው ማለት ተሰዶ ሾልኮ ሲወጣ እንመለከታለን። ነገር ግን በዚህ ውስጥ አንድ የምንገነዘበው የምናየው አስደናቂ ነገር አለ። በዚህ ውስጥ እንኳን ያዕቆብ አንድ መልካም ነገር ሲያደርግ እናያለን። ይኸውም የአባቱን የይስሐቅን ትእዛዝ ሲሰማና ከእርሱ ሲቀበል፣ ያንን ትእዛዝ ሲቀበል እንመለከታለን እናያለን። ይሄ ለእኔና ለእናንተ ታላቅ ትምህርት ነው። ማለት አንድ የተሳሳትንበት ነገር ስላለ በዚያው ስህተታችን መቀጠል አለብን ማለት አይደለም። አንዳንድ ሰዎች ምን ይላሉ? አይ በቃ እግዚአብሔር አይሰማኝም፣ እግዚአብሔር አያየኝም፣ እግዚአብሔር እኮ እኔን አያደምጠኝም። ስለዚህ ከዛ በኋላ በግዴለሽነት ሕይወት፣ እግዚአብሔር በማይከብርበት ሕይወት መኖር ወደ መልካም ነገር የሚያደርሳቸው የሚመስላቸው አሉ። አይደለም። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል። የወደቅንበት ነገር ቢኖርም እንደገና ተነስተን አምላካችንን ሙጥኝ ማለት አለብን። እግዚአብሔር ሆይ አልተውህም፣ አንተን እከተልሃለሁ፣ ቃልህን እሰማለሁ ማለት አለብን።
ለምንድን ነው ይሄንን ምለው? ምክንያቱም ተመልከቱት ያዕቆብን ይስሐቅ እንዴት እንደባረከው ተመልከቱ። የሚገርመው ነገር ቢኖር ይስሐቅ የተባረከበትን በረከት አብርሃም የተባረከበትን በረከት ኋላ ያዕቆብ ደግሞ ሲባረክበት እናያለን እንመለከታለን። እግዚአብሔር በቤቴል ላይ ተገልጦለት ሲነግረው። ስለዚህ ያንን በረከት ለማግኘት ግን መጀመሪያ በይስሐቅ መባረክ አለበት። ይሄንን በረከት ነው ያገኘው። ምንድነው ያለው? ሁሉን የሚችል አምላክ ለብዙ ሕዝብ ጉባኤ እንድትሆን ይባርክህ፣ ያፍራህ፣ ያብዛህ፣ ስደተኛ ሆነ የተቀመጥክባትን እግዚአብሔርም ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ላንተ ይስጥህ፣ ለዘርም እንዲሁ። እንዴት አይነት መመረቅ ነው! እንዴት አይነት መባረክ ነው! ስለዚህ ይሄንን በረከት ይዞ ነው የወጣው። ይሄንን በረከት ይዞ ነው የተነሳው። ስለዚህ ዛሬ በመከራ ውስጥ ያላችሁ፣ ዛሬ በፈተና ውስጥ ያላችሁ፣ ዛሬ የተለያየ መሰናክል በእናንተ መካከል ያለ አደራ ምላችሁ ይሄንን ነው። ወደ በእናንተ ሕይወት ላይ በረከትን መስጠት የሚችሉ በእናንተ ሕይወት ውስጥ ላይ እግዚአብሔር የበረከት ምንጭ አድርጎ የላካቸውን ሰዎች ለምሳሌ አባቶቻችሁን፣ እናቶቻችሁን፣ የሃይማኖት አባቶችን ከእነርሱ በረከትን መፈለግን ችላ አትበሉ። የቱንም ያህል ፈተና ቢኖርባችሁ በራሳችሁ መንገድ ለመጓዝ አትሞክሩ። እናቴ ባርኪኝ መርቂኝ ማለት ቀላል ነገር አይደለም። አባቴ ባርከኝ መርቀኝ ማለት ቀላል ነገር አይደለም። ይሄንን ከዚህ ስፍራ ላይ እንመለከታለን፣ እናያለን። ስለዚህ ሁል ጊዜ መጠንቀቅ ያለብን እዚህ ላይ ነው። አንዳንድ ጊዜ ፈተና ስለመጣብን፣ መከራ ስለመጣብን ባሻን መንገድ የመሄድ ላይሰንስ አግኝተናል ማለት አይደለም። በፈለግንበት መንገድ ለመጓዝ ፈቃድ አግኝተናል ማለት አይደለም። የበለጠ እንዲሁም መከራችን፣ ፈተናችን የበለጠ ወደ እግዚአብሔር እንድንጠጋ ነው ሊያደርገን የሚገባ። ወደ ኋላ በሰፊው እንመለከተዋለን፣ እናያለን። ስለዚህ የመጀመሪያው አንደኛው ነገር ያዕቆብ የአባቱን ምርቃትና ከዛ በኋላ እንደገና ደግሞ የአባቱን ትእዛዝ ይዞ ሲሄድ እንመለከታለን፣ እናያለን። ሄደህ ከዘመዶችህ አግብተና ተብሎ ሲነገረው እንመለከታለን። አስቸጋሪ መንገድ ነው፣ አዎ። ነገር ግን የአባቱን ፈቃድ ለማድረግ ሲጓዝ እናያለን፣ እንመለከታለን። በሌላ በኩል ግን ደግሞ እንደገና የኤሳውን ነገር እናያለን። ከቁጥር 6 ጀምሮ እስከ 9 ድረስ ስታዩት ኤሳው አሁንም በላይ ውስጣዊ የሆነ ለውጥ አይደለም ያለው። ውስጣዊ የሆነ አሁንም ከአባቱ ከእናቱ እግር ስር ቁጭ ብሎ ወይም ደግሞ ራሱን ዝቅ አድርጎ ለመታዘዝ አልፈለገም። የምሬት ሰው ነው ኤሳው። የብስጭት ሰው ሆኗል ኤሳውና ሌላ አቋራጭ መንገድ ሲሞክር እናያለን፣ እንመለከታለን። እና ይሄ ለውጥ የሚመስል ነገር ግን ለውጥ የሌለው ግልብ የሆነ ውጫዊ የሆነ አፋዊ የሆነ መታዘዝን ነው የምንመለከተው የምናየው። ምክንያቱም ይስሐቅና ርብቃ ከዚህ በፊት የሄደበትን መንገድ እንዳልወደዱ ሲያይ ሌላ መንገድ ሲከተል እንመለከታለን፣ እናያለን። ስለዚህ ምንድነው ልላቸው የምፈልገው ሰዎችን ለማስደሰት መሆን የለበትም። የምንመርጣቸው የህይወት ምርጫዎች፣ የምንጓዝባቸው የህይወት እርምጃዎችና ጉዞዎች ለሰዎች ብለን መሆን የለበትም። ብዙ ጊዜ ብዙ ወንድሞቼና እህቶቼን አይቻለሁኝ በይሉኝታ ብዙ ዋጋ ሲከፍሉ አያለሁ። ሰው ምን ይለኛል ብለው ከስጋውና ከደሙ የተለዩ ሰዎች እንዳሉ አውቃለሁ። ሰው ምን ይለኛል ብለው ወደ ቅዱስ ስጋውና ወደ ክቡር ደሙ የማይቀርቡ አሉ። ሰው ምንም ብታደርጉ ብታገቡም ባታገቡም ብትደግሱም ባትደግሱም ብትለብሱም እንደ ነገሩም ሆናችሁ ብትወጡም ሰው ከመናገርና አቃቂር ከማውጣት ወደ ኋላ አይልም። ስለዚህ እናንተ ሰውን የሚያሳዝን ነገር ለማድረግ አስባችሁ አቅዳችሁ አታደርጉት እንጂ ነገር ግን ሁል ጊዜ ሰው ምን ይለኛል እያላችሁ ያን ማድረግ አይገባችሁም። ኤሳው የተጎዳበት ነገር ቢኖር ያ እንደሆነ እንመለከታለን፣ እናያለን። እንግዲህ ያዕቆብ ኤሳውን ሸሽቶ ተጓዘ እና በመንገዱ ያጋጠመው እጅግ በጣም አስደናቂ ነገር ነው። ያዕቆብ ከቤርሳቤ ወጥቶ ወደ ካራን ሄደ ይለናል እና ሄዶ
ሎዛ የተባለችው ኋላ ግን ቤቴል የእግዚአብሔር ቤት ተብላለች። ምክንያቱም ያዕቆብ ካየው ራእይ የተነሳ ማለት ነው። ወደዚያ በደረሰ ጊዜ ድንጋይ አንስቶ ከራሱም በታች ተንተርሶ በዚያ ስፍራ ተኛ ይለናል። ይሄ ንባብ በአባቶቻችን በኦርቶዶክሳውያን አበው በቀደምቶቹም በጣም በብዙ መንገድ የተተረጎመ ነው። ያዕቆብ በፍኖተ ሎዛ ያያት መሰላል በነገረ ማርያም ተተርጉማለች፣ በነገረ ስጋዌ ተተርጉሟል። ያ ቦታ እመቤታችን ቅድስት ድንግል ማርያም ያዕቆብ በፍኖተ ሎዛ ያያት መሰላል እንደሆነች ተነግሯል። ለምን? ምክንያቱም አምላክ ከሰማይ ወርዶ ከኛ ጋር የተዛመደባት ምክንያተ ድኂን የባህሪያችን መመኪያ እርሷ ናት። ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው። ስለዚህ ከሰው ልጆች ጋር እግዚአብሔር ያደረገውን አስደናቂ ዝምድና ያገኘ ነው በማርያም ድንግል ነው። በዛ ምክንያት ይሄንን ንባብ በነገረ ማርያም ማለት በሜሪዮሎጂ አንጻር ተርጉመውታል አባቶቻችን። ኤፍሬም ሶርያዊው በደረሰው ድርሰትም ላይ ይሄንን ለእመቤታችን ሰጥቶ እናገኘዋለን። ማለት ጌታ ስጋና ነፍስን ከእርሷ ነስቶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነበትን አስደናቂ የስጋዌ ምስጢር ያከናወነባት ስለሆነ ማለት ነው። በሌላ በኩል ደግሞ እግዚአብሔር ወልድ ከኛ ጋር አንድ የሆነበትን ምስጢር የሚያሳይ እንደሆነ አባቶቻችን ተርጉመውታል ማለት ነው። እንግዲህ በዚያ ስፍራ ተኝቶ እያለ ይሄንን ራእይ ተመልክቷል። መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር፣ እነሆም እግዚአብሔር በላይ ቆሞበት ነበር ይለናል። እና ይሄ የተዘጋ ሰማይ፣ ይሄ የታጠረ በኪሩብ የታጠረ መንገድ በወልደ እግዚአብሔር በኢየሱስ ክርስቶስ እንደሚከፈት በስጋዌው ምስጢር እንደሚከፈት ያየንበት እንደሆነ እንመለከታለን ያለን እና በዚያ ስፍራ ላይ እግዚአብሔር ለአብርሃም የሰጠውን ቃል ኪዳን እንደዚሁም ደግሞ ለይስሐቅ የሰጠውን ቃል ኪዳን ለያዕቆብም ሲሰጠው እንመለከታለን ያለን። የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ ነኝ እግዚአብሔር እነኝ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ፣ ዘርህም እንደ ምድር አሸዋ ይሆናል። አሁንም ተመልከቱ፣ ዘርህ ነው የሚለው እና ይሄ ሁሉ የተፈጸመው በወልደ እግዚአብሔር በኢየሱስ ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 1 ላይ ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለናትናኤል ይሄንን ጥቅስ ሲጠቅስለት እንመለከታለን። ገና የእግዚአብሔር መላእክት ሲወጡ ሲወርዱ ትመለከታለህ፣ በበለስ በታች አየሁ ስላልኩ ነው ወይ ያደነከው ሲል እንመለከታለን እናያለን። እና ከዚህ የተነሳ ያዕቆብ ባየው በዚህ አስደናቂ ነገር ተደንቆ ይህ ስፍራ የሰማይ ደጅ ነው ብሎ የእግዚአብሔር ቤት ብሎ እንደጠራው እንመለከታለን እናያለን። አሁንም ቤተ ክርስቲያን ምዕመናን በአንድነት የምንሰበሰብበት ቤተ ክርስቲያን ማህበረ ምዕመናን፣ እንደዚሁም ደግሞ የጸሎት ስፍራችን ቤተ ክርስቲያን ቅዱስ ሥጋውን ክቡር ደሙን የምንፈትትባት ያቺ ቤቴል ናት። እግዚአብሔርን በመፍራት በእንዴት ያለ መንገድ መቅረብ እንዳለንብን ማርበትም ንባብ እንደሆነ ልንመለከት ይገባል፣ ልናየው ይገባል። በየሳምንቱ እሁድ በየዕለቱ የሚጸለይ ሊጦን የሚባል ሊታኒ ማለት ልመና ለማለት ነው። ሊጦን የሚባል ጸሎት አለን እና የዕለተ እሁዱ ጸሎት ላይ እጅግ በጣም አስደናቂ የሆነ ጸሎት አለ። ያዕቆብን በመንገዱ የመራኸው ዮሴፍን በባዕድ አገር የረዳኸው እግዚአብሔር አምላካችን ሆይ የሚል ጸሎት አለው መሃሉ ላይ። ያዕቆብን በመንገዱ እግዚአብሔር ሲረዳው እንመለከታለን እናያለን። ሕይወት መንገድ ነው። በዚህ መንገዳችን ላይ ብዙ የሕይወት ውጣ ውረድ ያጋጥመናል። አንዳንድ ጊዜ ድንጋይ ተንተርሶ መተኛት፣ አንዳንድ ጊዜ ብቸኝነት፣ አንዳንድ ጊዜ መከራ፣ አንዳንድ ጊዜ ሐዘን፣ አንዳንድ ጊዜ ሳቅ፣ አንዳንድ ጊዜ አብረውን የሚጓዙ መንገደኞች፣ አንዳንድ ጊዜም ደግሞ ወንበዴዎች፣ አንዳንድ ጊዜ እንቅፋት፣ አንዳንድ ጊዜ ውሃ ሙላት፣ አንዳንድ ጊዜ እባቡ ጊንጡ ያጋጥመናል። በዚህ ሁሉ ግን የማይተወን አምላክ አለን። አልተውህም፣ እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ አልተውህም፣ ካንተ አልነጠልም ያለ ያዕቆብን በመንገዱ የመራው አምላክ እኔና እናንተንም ይመራናል።
እኔና እናንተንም ደግሞ መንገዳችንን እርሱ ያቀናልናል። እንግዲህ በሚቀጥሉት ምዕራፎች ላይ ከያዕቆብ ጋር እንጓዛለን። ከያዕቆብ ጋር አብረን እንወድቃለን፣ እንነሳለን፣ እንበሳጫለን፣ ደግሞ እንደሰታለን። ደግሞም የእግዚአብሔርን ሥራ እያየን እንደነቃለን። እግዚአብሔር አምላክ ማስተዋልን ጥበብን ያድለን። በእውነት በዚህ ሁሉ ቃሉን እንድንሰማ ቃሉን እንድናሰላስል ይህንን ዕድል የሰጠን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር ይባርካችሁ። አስተያየት ወይም ጥያቄ ካላችሁ አደራችሁን በኮሜንት መስጫው ላይ አስቀምጡ። በተለይ የሰማችሁትን ቃል ምን እግዚአብሔር እንዳስተማራችሁ ያደመጣችሁት ምን እንደሆነ ሐሳባችሁን በገለጣችሁ ቁጥር ልባችሁ ላይ እየጻፋችሁት እንደሆነ ወቁ። ጥሩ ነው ምርቃቱ፣ ደስ ይላል፣ ቃለ ሕይወት ያሰማልን። ግን ከዚያ በላይ አንድ መስመር ሁለት መስመር እንደ ማስታወሻ ማስቀመጥን እንዳትረሱ። ይሄ ለእናንተ ይጠቅማችኋል፣ ለሌላውም ትምህርት ይሆናል። ምንድነው እግዚአብሔር ለልጆቹ እያስተማረ ያለው የሚለውን ሌሎችም አንብበውት ትምህርት ይሆናቸዋል። መምህሩን ወይም ማስተማሪውን ወይንም አንባቢውን የእናንተን አገልጋይ የሆነውን ቃለ ሕይወት ያሰማልን ትልቅ ጸሎት ነው፣ ትልቅ ምርቃት ነው። ምርቃቱን እጠላለሁ ማለት አይደለም። ነገር ግን ከዛ በላይ ግን እናንተ ዕለት በምትሰሙት ፓሲቭ ሊስነር እንዳትሆኑ ነው አደራ የምላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። የአባቶቻችን አምላክ አሁንም ቃሉን ይግለጥልን። አሜን።